ኦኬ ኩዊን ኤልዛቤት ኦሎምፒክ ፓርክ ነው ያለ ነው። እኔ አሁን ያለሁበት እዚችን ጋር ነው ያለሁት። እዚህ ጋር ነው ያለሁት። እስኪ የተወሰነ ቦታ እንሄዳለን። እዚህ የምታዩት ዌስትሃም ስታዲየም አለ። እዚህ ዌስትሃም ፋንስ ዌስትሃም ስታዲየም አለ እዚህ። እስኪ ኦኬ አሁን እንደምታዩት ይሄኛው ትንሽ ሃይዌይ አለ ከጀርባዬ። እዚህ ባስ የሚታጠቡበት ምናምን የተወሰነ የሚጠጋገንበት ምናምን ቦታ አለ እዚህ በኩል ማለት ነው። ባሶቹ ዳብል ዴክ ባስ አለ። ይሄን አሁን የምታዩት ምንድነው እንትን አይደለም ይሄ ያላለሙት ምናምን ሊመስላችሁ ይችላል። ግን ይሄ ምንድነው ሳሩ አበባው ምኑ እንትን ያለ ማለት ነው። ለተለያዩ ፍላይ የሚያደርጉት ኢንሴክቶች ምናምን ምቹ ቦታ ነው ማለት ነው። ሃኒ ቢምስ ምናምን ይመቻቸዋል ማለት ነው። ሀብናው አይዲያ ነው አካንሰይ በዛ በኩል ባለፈው መጥቼ ነበር መሰለኝ። እንደምታዩት ካሜራ አለ። ይሄ ሀገር ከቻይና ቀጥሎ ብዙ ካሜራ ያለበት ሀገር ነው። ቻይና ብቻ ነው የምትቀድማቸው እንጂ ካሜራ ውስጥ ነው የቀድሙን ማለት ነው። እንደምታዩት ይሄ ሳይክልም እግረኛም ይሄድበታል። እንደምታዩት ነው 40% ይሄ ሀገር በጣም ግሪን ነው። ይሄ በነገራችን ላይ ይሄ ቦታ በጣም ቬሪ ኤክስፔንሲቭ ኤሪያ ውድ ቦታ ነው። እዚህ ፓርኪንግ አለ እንደምታዩት። አሁን ኳስ ምናምን በሚኖርበት ፉል ይሆናል ማለት ነው። አሁን ኦኬ ሳይክል እዚህ በጣም ነው የሚያዋጣ እንትን የለ። በዚህ በኩል ቴኒስ ማጫወት ያለ እዚህ አሁን ቴኒስ አለ። አሁን ስታርፈርድ አለ። ኦኬ እንደምታዩት ነው ሳር ምናምን ብቻ ነው ያለው። ያሁን የሚረጭ አበቦች አሉ። አሁን ስትረጫቸው እንትን ይሆናል ከሳሩ ጋር ተቀላቅሎ እንትን ይላሉ። ከዛ እንደምታዩት ያምራል። ተፈጥሮ ለሚያድንቅ ያምራል። እዚህ ሌላ ፓርክ አላቸው። የከተማ ሳይክሎች አሉ። ከፍላችሁ የትም ቦታ መሄድ ትችላላችሁ። ሀክኒ ኋላ ጥቁሮች እንደምታዩት ነው ማፑ በየቦታው አለ የት እንዳላችሁ። አሁን ሰው ኦፍኮርስ ስልክ ይዛ እና ቴኒስ ምናምን እዛ የቤት ውስጥ ቴኒስም አላቸው ይመስለኛል። ኦኬ አሁን እዚህ ላይ ነው ያለው ታያችሁት። ወደዚህ ቴኒስ አለ። ሀክኒ ሞርሰን ኢስት እዚህ ካፌ ማለት ቴኒስ እንትን እያሉ ነው ቴኒስ የሚጫወቱ ሰዎች ይታየኛል። ይሄ እንደምታዩት ነው። አሁን ስንት ሜዳ አለ መሰላችሁ? እዚህ የሚታየ 1 2 3 4 5 6 7 8 ይታያል። እዛ በኩልም አለ ግን አይታይም ማለት ነው። እዚህ ቅድም ብረት አያችሁታ? ኦኬ
ኦኬ ለወታደሮቹ ምንም ችግር ቢመጣ ለሀገራችን ዲፈንድ እናደርጋለን ነው የሚለው። እንደምታዩት ነው። እዚህም ሜሞሪ አለ ከ1933 to 1944 እነዚህ እነሱ የሚያውቃቸው ምናምንም አይደለም፣ ግን ለእነሱ ማስታወሻ ያስቀምጠዋል። ዳት ሚንስ ከአሁን በኋላ ያለው ወታደር ሞራል ይሆናል ማለት ነው። ለወታደራቸው በጣም ነው የሚያከብሩት። ሆኪ ነው የሚባለው ይሄ። አሁን ኦኬ እዚህ ደግሞ ፕሮፌሽናል እንትኑ አለ። የቴኒስ ማጫወቻ በዚህ በኩል አለ። ከሚታይ ከሆነ አሳያቸዋለሁ። ሄሊኮፕተር እዚህ እንትን እያደረገ ነው። አሁን አፍሪካ እንደዚህ መስራት ምንም የሚከብድ ነገር አይደለም። ነው አስፋልት ማድረግ ቢያቅተን በኮብልስቶን መስራት እንችላለን። ነፃ ጉልበት መስራት እንችላለን። ቮለንቴር ግን እንትን አይደለንም። አፍሪካ ነጮችን የሰሩትን ከተማ ይዞ ነው ያንቀላፋው። አፍሪካ እንዳለ በሙሉ ማለት ነው። ነጭ የሰራው ከተማ ነበር። እነሱ ነጮች በነበሩበት በመቶ ሺህ ወይ 1 ሚሊዮን ምናምን ሰው የሚኖርበት ነው። አሁን 7 ሚሊዮን 10 ሚሊዮን ምናምን ይኖረዋበታል። ነጮቹ ከሰሩት ከተማ ቀጥሎ ቆንጆ ከተማ መስራት ስለማይችሉ ያቺን ድልድይ ታምራለች። እስኪ ወጣኔ አቻ በዚህ ደግሞ ሰፊ ቦታ እንደምታዩት በጣም ሰፊ ቦታ ነው ያለው። እዚህ እንትን ከተሰራው መቀጠል አንችልም። አሁን አስመራን ማየት ትችላላችሁ። አስመራ አሁን ቆንጆ ከተማ ነው። መቀጠል አይደለም መጠገንም አልተቻለም። ያለው እንኳን የተሰራውን መጠገን ወደዚህ በኩል ነው የሚሄደው። ግን እችን እንትኗ ኦኬ የመሻገሪያ ኒውት ዝቅ ያለ ነው። ይሄኛ ቀይ ነው፣ ግን መኪና ሩቅ ያለ ልጅ ከዛ አየዋ እንትን ዝቅ ያለ ስለሆነ ለእንትን ምቹ ነው። ለትልቅ ሰውም ቢሆን ህፃን የያዘች እናትም ብትሆን ወንድም ቢሆን ሴትም ቢሆን ይመቻል እንትን ለማድረግ። ወደ ግሪኑ ልጓ መሰለኝ ኮንክሪቱ በማሳያችሁ የመኪና ድምጽ በብዛት አለ። አይደለም ቢልድ ምን እንደሆነ አላውቅም። አሁን ከላይ ያለው I think so is cycle line ሳይክል መንገድ ይመስላል። ከላይ ያለው እዚህ ደረጃ አለ። አሁን አዲስ አበባ እንደዚህ በብዛት እየተሰራ ነው። ደረጃው እንደምታዩት እስኪ let's go ዶሮ ጥባት እንዴት 1 2 3 4 6 7 8 9 10 3 4 5 6 7 8 22 23 24 25 26 27 30 31 32 43 44 43 44 50 ኦኬ 50 እቺን አሁን አያችኋት። ይሄ ቢደክምህ ይሄ ብረት የያዘ ማንኛው ሰው መውጣት ይችላል። መሀልም እንደምታይ ነው። በሁለቱም በኩል እንትን አለው ብረት አለው። ይታያችኋል። ተደግፎ እዛም ደረጃ አለ፣
እንትን አለ። አሁን አዲስ አበባ በብዛት ደረጃ ይሰራ፣ ግን ደረጃው እንትን የላቸውም። ኦኬ ሳይክል መንገድ አለ እዚህ። ሌላ ቀን በሳይክል አሳያቸዋለሁ። ይሄ ሳይክል ሃይዌይ ኦኬ I think after the Oof.